ሁላችሁም የምትወዱት ቲክቶከር አዶናይ ሩም ውስጥ ተያዘ። ጃኒን አንድ ዱባይ ውስጥ የሚገኝ ትልቅ ቲክቶከር ኮላብ እናርግ ብሏት አይሆንም በማለት ልጁን በማጣጣል የራሷ የላይቭ ስርጭት ላይ ልጁን አስጥተዋለች። አረ ተፋታኝ ነው ያልኩት ማርያም እስራኤልህም እንዴ ነው ያልኩት እኔ። ሜሪ ቦንዳና የሜሪ ቦንዳን ቲክቶክ ቻሌንጅ ያሸነፈው ልጅ ፊት ለፊት ላይቭ ላይ ተገናኙ። የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ ያደርግም። ልትሸጠው ነው የፈለከው። ዮኒ ማኛም የሜሪ ቦንዳን ቲክቶክ ቻሌንጅ ያሸነፈው የሊስትሮ ተግባር አናዶት ሊስትሮን ሲሰድበውና ሲናገረው ነበር። ሊስትሮ ስትሰራ ባለሙያ ብለህ ይዘዳት ታውቃለህ? ልቃ ዛሬ በዋነኝነት ቪዲዮ የሚያተኩረው እነዚህ ርዕሶች ላይ ነው። ቪዲዮ ከመጀመራችሁ በፊት ላይክ እና ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። ቀጥታ ወደ ቪዲዮ። ጭራሽ ባለሙያ ይዘህ ሄደሃል። ባለሙያ ይዘህ ሄደ ነው ነገሩን የምታሳየው። ነገሮች ወደ ልጁ እየዞሩ ነው ያሉት አሁን ላይ ማለት ነው። ባለሙያ ይዘህ ሄድክ ከሊስትሮነት ወጥተህ። በዚህ ሰዓት በጣም ትልቅ ክርክር ነው የተነሳው በዚህ ሊስትሮና በልጅቷ ማለት ነው። 1.5 ሚሊዮን አካባቢ ብቻ እንደዚህ አይነት ቻሌንጅ ቪዲዮ አስጀምራ ነበር። እሱ ነበር ያሸነፈውና አሁን ላይ ባለሙያ ይዞ መሄዱ እንትኑን ቼክ ማስደረጉ በጣም እያስተቸውና ብዙ ሰዎች ጣታቸውን ወደሱ እየጠቆሙበት እማ ልንገራባሪ ባናት ተተከል አይመለከተኝ ባናት ተተከል በቃ እዴ እንደዚህ አይነት ጨምላቃ አባቶችንማ አርገማ አባራር ባናት ተተካ። አንድ ብር እንዳሰጡ ትሰማያለሽ? ባናት ተተከል። ሊስትሮ ስትሰራ ባለሙያ ብለህ ይዘዳት ታውቃለህ እንዴ? ልቃ ደደደ ኮተታ ጭራሽ ባለሙያ ይዞ ሄዶ ብር ከፍቶ ይሰጣል ተብሎ ምናምን ቦታ ወስደ ልታረግ ነበር እንዴ ይፈልከው? ይሄ ቆሻሻ ነገሩልኝ። አንተ እካክ ብለዋል ማኛው። ከዚህ በኋላ ይናፍቃል በሉት። እንደዚህ አይነት ልፋጫምን ልኩን ነግረህ ከዛ በኋላ እንዳያደርግ ማድረግ ነው። ባናት ተተከል ብለዋል። እኔ ቢዝነስ ለማነቃቃት የሚሰሩ ሰዎችን የሚነኩ ሰዎች ያሳብደኛል። እቺ ማነው ስሟ ቦንዳ ማነው ስሟ ምናምን ቦንዳ፣ እግዚአብሔር ምስክሬ ጎበዝ ነሽ፣ በርቺ። ይሄ ሞሎ የሆነ ልብስሽን እዚህ ጋር እንደምታዩት ሁለቱም ተገናኝተዋል። እዚህ ጋር የሚያወሩትን ነገር እስኪ በደንብ ስሙትና ሐሳብና አስተያየታችሁን መለወጥ የፈለገ ሰው ሲጀመር እንደዚህ ያደርግም። ልትሸጠው ነው የፈለከው። መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት። ከዛ በኋላ አለቀሰ ወድባሰው ምናምን ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው። የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም። ሰርተህ ነው ያመጣኸው። እኔ ሰርተህ ማምጣትህን አልናኩኝ። ሐሳቤ ገባ። ሰርተህ በላብ ስላመጣህ መጠየቅ ትችላለህ። የጠየቅበት መንገድ ግን አግባብ አይደለም። በተንኮል ነው የጠየቅ። በጣም ያናደደኝ እሱ ነው። ሰርቶ መለወጥ የሚፈልግ ሰው፣ ህይወቱ መለወጥ የሚፈልግ ሰው እንዳንተ ውሃ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይ። እሱ ብቻ አይደለም መጥፎ መካሪ ጓደኛ የትም አያደርስም። እኔ ልንገርህ ከመሬት ነው የተነሳሁት። ከመሬት ስለተነሳሁኝ እንደኔ አፈልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፍቃደኛ ነኝ። ከራሴ ብጨምርልህ ራሱ አይዶ ማይንድ። ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው። ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው። መስራት ትፈልጋለች ብዬ ስላሰብኩኝ። ለሶስተኛ ለወጡት እንኳን እያሰብኩ ያለሁኝ ልጅ ነኝ። ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ ስለምወድ ድህነትን ስለማውቀው። እሱ ብቻ አይደለም አንተ እዛው ቆመ ይሄ ሞልዌያ የሆነ ልብሳችሁን ስትል ነበር ሰምቻለሁ። እሱ ብቻ አይደለም እግዚአብሔር በጣም ብዙ ነገር በቃ ይሄ ሞልዌያ የሆነ ልብሳችሁን በቃ ብቻ ይሄ የማጣጣል ሜሪ ቦንዳን የማጣጣል ልክ ቀደም እንደሰማሽ ይሄ መሬት ላይ ተነጥፎ የሚሸጥ ዕቃ ቦንዳ ሲጀመር አዲስ ዕቃ አይደለም። ፎር ዩር ኢንፎርሜሽን ቦንዳ ልብስ ማለት ሰው የተጠቀመበት ልብስ ማለት ነው። አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም። ማድረግ የነበረ ግን እውነቱን ለመናገር መጀመሪያ ላይ ለምን አንነጥብ ምናምን ተባለ? ያ የሚሊየን ወጪው ለምን ተጠራ? እሱ ጋር ነው በቃ ገባችኋ? እንደዛ ሲባል ቻሌንጁን ከባድ ያደርጓል፣ ብዙ ሰዎች እንዲሳተፉበት ይሆናል ምናምንና ለምን ያ ነገር ቀረ ነው። የምር ማስገምቶ ከሆነ ያን ያህል ወጪ የማያወጣ ሆኖ ከተገኘ በስትክክልም ሰዎች ሲያዩት እንደዛ የማያወጣ ነገር ከሆነ ቃው
መጀመሪያ ላይም እንደዛ መባል አልነበረበትም ብዬ ነው የማስበው። ገባችኋል? ልጁም ልክ ነው፣ ልጅቷም ልክ ነች። በዚህ ሰዓት ብዙዎች እንግዲህ ልጅቷንም እየደገፉ ነው፣ ልጁንም ልክ ነው እያሉ ነው የሚገኘው። ምክንያቱም ልጅቷንም ካላችሁ ለምን የሚሰራ ሰው እኮ እንደዚህ አይልም እያለች ነው ያለችው። ከዚህ ደረጃ ተነስቼ ከመሬት ተነስቼ ነው አሁን ላይ እንደዚህ የደረስኩት። አንተም እንደዛ የምትደርስ አይነት ሰው ቢሆን ወይም ደግሞ የስራ ፍላጎት ያለ ሰው ብትሆን ቀጥታ ነገር ይሆን አታስገምቶም ወይም ደግሞ ለመሸጥ አትሞክርም እያለች ነው ያለችው ማለት ነውና ብቻ አሁን ላይ የማን ሀሳብ እንግዲህ እንደሚያስማማ ግራ የሚያጋባበት ሁኔታ ላይ ነው ያለነው። ብዙ ሰዎች እንግዲህ ለሁለት ተከፍለው በጣም ብዙ አይነት ነገሮችን ነው ያሉትና እስኪ እናንተም ሀሳብና አስተያየትን በቴሊስትሮ ብልጥ ከሆነ አሁንም 300 ሺህም አላገኝም፣ 1 ብር አላገኝም። ገስዋት አለቀ። አብሮት ያሉት ጓደኞች አስበሉት። እንኳን 300 ሺህ 1 ብር አላገኘም። አንሱት ከፈለገች አለ ምን ይመጣል? አሁን ተግባባን። አሁንም እምላችሁ ምንድነው 300 ሺህ ብር ትንሽ ሳንቲም አይቶት በዘሮ አያውቅም። ልጁ ሊስትሮ ነው፣ ምንም የሌለው ልጅ ነው። ለምን 5 ሚሊዮን አይሉት? እኔ 300 ሺህን ይዤ ነው ከዛ በኋላ ጭቡቴው የምጀምረው፣ ሱቁን ይዤ ነው እማወራቸው ያላችሁኝ እኮ ይሄ ነበረ። ግን ከሆነም ይቺን ይዤ ምን አደርጋለሁ? እሰራበታለሁ፣ ሰርቼ እቀየራለሁ። ከሊስትሮነት ያ ቦታ አይሻልም እንዴ? ሊስትሮ ከሚጠርግበት ይሄ ከነ ልብሱ የተሰጠው ቦታ አይሻልም ነው የምትሉት? ስለዚህ አብረው የነበሩ ሰዎች አታለውዋል። ከእውነታ ወጣ። እነሱ ጓደኞችን ሌቦቹን አዳመጥክ? ሌቦቹ አትብላ ሲል ነው። አትብላ ብለዋል። አትብላ ስላለ መካሪዎች ዶማዎቹ አስበሉ። እንደዛ ምንድነው ሙሉ ቀረ እንደ ቤተሰብ ሙሉ ሊሰጠው የነበረውም ቀረ። ደስታ ነጠቁት፣ ወደ ገንዘብ ቀየሩት። አይዲያው ገንዘብ አልነበረም። እኔ እስከማውቀው ሰርተ እንድትቀየር አይዲያው ሱቁ ላይ ያንን ከ3 ሱቋ አለ የተባለውን ዋናው የለመደውን ቦታ ሰጥታ አድገ እንድትቀየር ነው። ከሊስትሮነት አይዲያው እሱ ካሶንጎ የሚባል አይ ከቀረበት እንግዲህ ጓደኞቹን ያስበሉት ማለት ነው። ቤተሰብ በጣም የሚከብድ ነው። አዶናይ አርባ ምንጭ እንግዲህ ካሶንጎ የሚለውን እንግዲህ ከሱ ጋር በጣም የሚገርም ቀረቤታ እያደረጉ ነው። ቤተሰብ ትላላችሁ ነገር ብቻ ቤተሰብ አዶናይ ከሆነ እንትን ጋር ተያዘ እየተባለ ነው። እስኪ እሱንም በቪዲዮ መጨረሻ የምታዩት ይሆናል። እስኪ እዚህ ጋር ታውቃላችሁ ካሶንጎ ባሪ ባራ ሰላምና ጸጥታ የማይፈልግ እንስሳ ባሪ ባራ ይሮጣሉ። እነዚህ ናቸው ሲያማምሩ። ደግሞ በጣም ነው ሀንት የሚደረጉታ። ፖምባ ነው የሚባለው። ኦሆ ሰላም አልፈለገም አዶናይ። ና እስኪ ነው ከኔ ጋር እንዳያልፍ ውሻ ነው እንዴ እንደዚህ የሚጠራው? አይ ና ካሶንጎ ሲሮጡ ጭራቸው ነው ወደ ላይ አርገው የሚሮጡ። አረ አንተ ምንድነው የሚያክለው ግን እንዴ? እያየን ነው ምንም ያረጋው አይደለም። እንደዛ የሚያይ ና አሁን በርግዶት ቢያልፍስ ፍጥነታቸው እኮ አትጎረር። ሮጥ ካረለ ና አትጎረር ናሽ። አይ እሱ እያየኝ ነው። ማርያም ተፈታት ነውኛ። ና ለነገር አትፈልገኝ እያለኝ ነው። አይናከሱማ እንደዚህ ነው እንትን የሚሉት። አንገቴን ቀጭው ራስን ቪዲዮን ስራ በለው ኮላባሩ I have 6 million followers TikToker international collaboration ማለት ይሄ ነው። ከአንቶኒ ጋር ባይዘዊ ኮላብ ምናምን ብሎ ጻፈልኝ ማለት ነው። እንትን ላይ ዱባይ ነው እንደሚኖረው እሱ ልጅ። እኔ አልፈልግም ምናምን ነገር አላት።
እምቢ አለችው። የኔ ፋኖች ግን ማለት ነው እንዲህ አይነት ነገር ግን ለምንድን ነው ብዙ ሴቶች የሆነ ነገር ሲጠየቁ ስላችሁ በጃኒም ደረጃ ሳይሆን ብቻ ሲጠየቁ እንዲህ ተብዬ እምቢ አልኩኝ አይነት ነገር ምንድን ነው? ማይሆን ነገር ልል ስለነበረ ነው መሰለኝ። ማብራት ጠፋ። ብቻ አለባችሁ የሆነች ጉራ ነገር አለባችሁ። እሷን ነገር ብታስተካክሏት አሪፍ ነው። የዓመት በጣም ስትሮንግ እንደሆናችሁ አምኛለሁ። ብዙ ጊዜ ይነገረኛል፣ አላምንም ማለት ምክንያታዊ ሆኖ ነው የሚወዱኝ ምናምን ብዬ ነበር የማስበው እና አሁን ግን ትችላላችሁ። ልጁን ኦብሰስ ዳርጋችሁ ጭራሽ እንዲጽፍልኝ ያደርጋችሁ ወይ ፈጣሪ። ወንዱም ገፋፍቶቹ ነው ግራም ታገቡት። አረ ተፋታኝ ነው ያልኩት። ማርያም ስራ የለህም እንዴ ነው ያልኩት እኔ። እና ግዜ አው ላሳያችሁ ይጻፍልኝ። አረ ታሳይ ነው ጭራሽ ሚስጥር አይደለም በእርግጠኝነት። አረ እንዲህ ማድረግ ግን አስፈላጊ ነው። እንደዚህ ማበዴ ሌላ የሚያስጠላኝ የኔስ በጤና ነው እንዴ? እሺ አዶናይ ፈንጭ ይሄኛው አካውንት ሌላ የሚያስጠላኝ በጤና ነው እንዴ? የለም ሎጊኑ እዚህኛው ላይ ነው ያለው። እድለኛ ነው ልጁ። አይ ላረጋግጥላችሁ እኮ ነው እንዴት እንደጻፈ። እሺ አዶናይ ከንፏል ይላል። አዶናይን ከማን ጋር ነው ያየነው ቤተሰብ? እሺ ማነች? እስኪ እኔ ታውቂያለሽ? እውነት ደግሞ ምንድነው ሽታሽ ሲጣፍጥ እንደዚህ ሽቶ እንደዚህ ታፍጫለሽ? በስመ አብ። ኧረ አትረብሽኝ። ኧረ ተው፣ ከፍቅረኛ ጋር ጊዜ ላሳልፍበት። ተው አትረብሽኝ። አበሻ ተው። እውነት ማነች ቤተሰብ? ይደረጋል እንደዚህ? እሺ ይኸው በቃ ሽታዋ በጣም ነው ደስ የሚለው። ሽቶ ነው እንዴ? በስመ አብ። እኛ ስንት ነገር ጠብቀን ኧረ በስመ አብ ገነት የሚሸት ማለት ነው። በቃ ይሄው እሷን አቅፌ ነው እየተኛችሁት። ምንም ማድረግ አይቻልም። ይወርድላችኋል። ማስታወቂያ ኔክሶ ይባላል። በቅርቡ አዲስ አበባ፣ አዋሳ፣ ባህር ዳር፣ መቀሌ በየክልላችሁ ታገኙታላችሁ። ኔክሶ ይለያል። ኔክሶ ባይ አዶናይ is here። እወዳችኋለሁ። ይመቸው። እኛ ከሌላ ነገር ጋር ጠብቀን ሽቶ ያስተዋውቅብናል። ኧረ በስመ አብ። ብቻ ቤተሰብ የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቪዲዮ ላይ ያላችሁን ሀሳብና አስተያየትም ደግሞ ኮመንት ላይ አስቀምጡልኝ። ለማብራት መጥፋቱ ይቅርታ ብለናል። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ